ምናልባት ከለታት በአንድ ቀን በሰዎች ፊት ሆነ ብቼን አምቼ አሊያም አስከፍቼ ሊሆን ይችላል። ሰው ነኝና እሳሳታለሁ። ከፊታችን በጣት የሚቆጠሩ ቀናት የቀረው ረህመት ወር ረመዳን ወደኛ እየተቃረበ ነው። ታዲያ በዚህ በተከበረ ወር ያማሁከን፣ ያስከፋሁከን፣ ያበሳጨሁከን ለአላህ ብለህ ይቅር ትለኝ ዘንድ ጠይቄሃለሁ። እኔ ለአላህ ብዬ ይቅር ብዬካለሁ። አንተም ይቅር ካልከኝ ይህንኑ መልእክት ደግመህ ላክልኝ። በስልኬ ውስጥ ላሉ ጓደኞቼ በሙሉ ይህንን መልእክት ልኬያለሁ። ስጦታ ሳይሆን የዓለም ስልጣን በቁጥጥሩ ስር ለሆነው አላህም በመፍራት ነው። አንተም ለጓደኞችህ በሙሉ መላክ አትዘንጋ። ይህ ድምጽ ለወንድም ለሴትም የይቅርታ ጥሪ ነው። ይቅር በለኝ ወንድሜ፣ ይቅር በኝ እህቴ። رمضان